ተገኝተው የሚቀበሉበት የጉዞ ፕሮሞሽን አሸናፊ ነኝ ጀምሮ እንግዲህ የዱባይ ፕሮሞሽን አሸናፊ እውቅና የምንወስድበት ታላቅ ፕሮግራም ላይ እንገኛለን። እንግዲህ አንድ ጀግና ጠንካራ ቢዝነስ እድል አረብ ሀገር ሆና አግኝታ እዛው ማዳም ቤት እያለች አሸንፋም ዛሬ ላይ እንግዲህ ቢሮ ላይ የሚገራርሙ ስራዎች በመስራት መልሳ የዱባይ ፕሮሞሽን አሽጀበር መሆን የቻለች ሊደር ሰሚራ እስኪ ምን ትያቸዋለች? የቢዝነሱን እድል አግኝተው ላልጀመሩ ሰላም እና ተከበራችሁ ወደዚህ ቪዲዮ ተከታታዮች በያላችሁበት ሰላማችሁ ይብዛልኝ። ስሜን ለማታውቁ ሰሚራ እባላለሁ። ምናልባት ይሄንን ቢዝነስ ሳገኘውና ሲጀምሮ በአረብ ሀገር በዱባይ በመዳም ቤት ነበርኩኝ። በመዳም ቤት ሆኜ አምኜ ጀምሬ ዛሬ ላይ እንግዲህ ለቢዝነስ ላይ ጠንክሬ እየሰራሁ ይገኛለሁ ማለት ነው። ታዲያ ይሄንን ቢዝነስ እድል አግኝታችሁ ያልጀመራችሁ ሰዎች ምር እንኳን ደስ አላችሁ ኮንግራ እላለሁ። አምናችሁ ጀምራችሁ ይቻላል። ትናንትና እኔ ምናልባት ቢዝነስ እድል ሳገኘው በርካታ ሰዎች ቢዝነሱ ውሸት ነው አትጀምሪ ሲሉኝ አልሰማም ብዬ ጠንክሬ በመስራትና አምኜ በመጀመሪያ ዛሬ ላይ እንግዲህ በቪዲዮ የሚያያቸው ነገር ነበረ ነገር እያንዳንዱ ነገር ዛሬ ላይ መጥቼ በአካል እያየው ይገኛለሁ። እንዲሁም ደግሞ በካምፓኒ ጠንክሬ በመስራት ጉዞ ፕሮሞሽናችን በማድረግ በዚህ ትልቅ አዳራሽ ውስጥ በትልልቅ ሰዎች ሰርቲፊኬት ለመውሰድ ተዘጋጅቻለሁ ማለት ነው። አልሐምዱሊላህ። ስለዚህ ቢዝነስ እድሉን አግኝታችሁ ጥርጥር ስላላችሁ የምር አትጠራጠሩ፣ ጀምሩ። የምር ሲጋው ይገባቻል፣ ስኬት ይገባቻል፣ ለውጥ ይገባቻል ከቅጥሮት ውስጥ መውጣት። ምክንያቱም እኔ ትናንትና 6 ዓመት ስሰራ ምንም ለውጥ አልነበረም፣ ዝም ብሎ ድካም ልፋት ብቻ ነበርና ዛሬ ላይ ግን ከዚህ ካምፓኒ ላይ በአንድ ዓመት ውስጥ ብዙ ነገሮችን ከራሴ ማትረፍ ችያለሁ። ከራሴ አፍልፌም ከቤተሰቦችም አልፌ ለበርካታ ሰዎች የቢዝነስ እድሉን ወይም ደግሞ ስራ እድል በመፍጠር ብዙ ሰዎች ከኔ ጋር በእኔ አማካኝነት ቢዝነሱን እየሰሩ እየተለወጡበት ይገኛሉ። ስለዚህ ይቻላል። የምር ጥርጥር ስላላችሁ ሰዎች ጥርጥራችሁን አስወግዳችሁ ደፍራችሁ ጀምራችሁ እዚህ ካምፓኒ ላይ ስንሰራ እንግዲህ በአብሮነት በትም በጋራ ነው የምንሰራው። ምንም የሚያገናኝ ከሃይማኖት ጋር የሚያገናኝ ነገር የለም። ደስ የሚል ሁኔታ ሃይማኖት ዘር ሳንል እየሰራን እንገኛለን። ስለዚህ ይቻላል። በርቱ፣ ጠንክሩ። አምናችሁ ጀምራችሁ በውጤት በስኬት ላገኛችሁ በያላችሁበት ሰላማችሁ ይብዛልኝ። እሺ፣ አመሰግናለሁ ጀግናዬ። እንግዲህ ቀጣይ ዛሬ 3 ወር የመኪና ቁልፉን እንደምትሰጥ ተስፋ አደርጋለሁ ኢንሻአላህ። እዚህ ጋር እንግዲህ አንድ ጀግና ጠንካራ ላይ ሊደር ራሄል ትባላለች። እሷም ዱባይ ሆና ነው እድሉን ያገኘችው። ራሄል እስኪ ቢዝነሱን አግኝተው ላልጀምሩ በተለያዩ ወሬዎች ከውጭ እየሰሙ የሚጠራጠሩ ሰዎችን ምን ትያቸዋለሽ? እስኪ በዛሬው ቀን ምን ተሰማሽ አንቺ? እሺ፣ ድረስ ስለሰጥሽኝ አመሰግናለሁ ፋፉ። እኔ ምናልባት አረብ ሀገር ሆኜ ነው ቢዝነሱን የጀመርኩት፣ ግን የማይሰራ ሰው ብዙ ነገር ያወራል። ምክንያቱም ኔጌቲቭ ሀሳብ ትናንትም ነበረ ዛሬም አለ። እኔ ቢዝነሱን ልጀምረው ስል ገና መረጃ ግሩፕ ሆኜ ኔጌቲቭ ሀሳብ ሰምቻለሁ። ካፕላይ እኔ ጋር ብዙ ነገር ተቀናብሮ ብር እየበላች ነው ብለው ብዙ ነገር አቀናብሮ አይቻለሁ። ግን ቢዝነስ ውስጥ የሌሉ ሰዎች ሳይሆን ሳዳምጥ የነበረው ቢዝነሱን የጀመሩ ሰዎች ሰርተው ስኬታማ የሆኑ ሰዎች ናቸው። አፕላይ እኔ የመኪና አሸላሚ ትልልቅ ሀገር የጉዞ ፕሮሞሽን አችበር ነች። እኔ አረብ ሀገር ላይ ሆኜ ድሉን ስሰጠኝ ግን ብዙ ሰዎች አትችይም ሲሉኝ እሷን በመከተሌ እሷ ከቻለች እኔ እችላለሁ በማለቴ ፈጣሪ ይመስገን ከስደት ወጥቻለሁ። ይሄው ከመዳም ኩሽና ወጥቼ እንደዚህ በአማረ ሁኔታ እያየችኝ የምትገኙት የእውነት እድለኛ ነኝ። አስቡት፣ ትናንትና ከኔ ጋር ሲከራከሩኝ የነበሩት ዛሬም ስደት ናቸው፣ እዛው ናቸው መዳም ቤት አልወጡም ከስደት። እኔ ግን ከአረብ ሀገር ወጥቻለሁ፣ ህይወቴን ቀይሬያለሁ። ራሴን ማለፌ ብዙሃኖች እንዲቀየሩ ምክንያት ሆኛለሁ። ተቃውሞ ዛሬም አለ ነገም ይኖራል። ሰዎች አንድ ነገር ወደፊት ስትሄዱ አቺም አይሆንልሽም አይሳካልሽም ትባላላችሁ። እኔ ተቃውሞ ከቤተሰብ ነው የጀመረልኝ። ምክንያቱም ስጠይቃቸው ቤተሰቦች አይሆንም አይሳካ ምን አይነት ቢዝነስ ነው ያለኝ መረጃ እኔ ነኝ እንጂ የወሰድኩት ቤተሰቦቼ ናቸው እንዴ ወይም ጓደኞች ናቸው እንዴ? አይደሉም። ታዲያ እናንተም ደግሞ በዚህ ቢዝነስ ውጤታማ ስኬታማ የሆኑ ሰዎችን በመከተል ትችላላችሁ። አዎ ትችላላችሁ። ምክንያቱም እኔም ትናንት እንደማንኛውም ሰው መዳም ቤት ነበርኩ፣ መዳም ኩሽና ነበርኩ። የዛሬ ዓመት ምናልባት በመዳም ኩሽና በዩኒፎርም ነበር ፈጣሪ ይመስገን። በአሁኑ ሰዓት ግን እንደዚህ እንደምታዩ ከቢሊዮነሮች ተርታ የተሰለፍኩት እሺ፣ ሀብታሞች ጋር ከመዳም ኩሽና በመውጣት ታዲያ እኔ ከወጣሁ እኔ ከተለወጥኩ አንቺ ማትችልበት አንተ ማትችልበት አንዳችን ምክንያት የለም። የቢዝነስ እድሉን ያገኝክ እንኳን ደስ ያለህ ኮንግራጁሌሽን ልልህ እወዳለሁ። ተቀጥረህ ስትሰራ ለውጥ የለም። እንዲሁም ደግሞ የቢዝነስ እድሉን ያገኝሽ እንኳን ደስ ያለሽ ኮንግራጁሌሽን። በተለይ አረብ ሀገር የምትገኝ ውድ እህቴ ኮንግራጁሌሽን። ኑ በቲም በጋራ በህብረት አብረን ሰርተን ማደግ የምንችልበት ትልቅ የቢዝነስ እድል ነው። አመሰግናለሁ። እሺ፣ አመሰግናለሁ ጀግናዬ። እንግዲህ 3 ወር ደግሞ ጠንክረሽ በመስራት የመኪና ቁልፏን እንደምትቀበያት ተስፋ አደርጋለሁ። በ3 ወር ነው እንግዲህ ቻይና የሚያችብ አድርጋ እንግዲህ ቻይና ድረስ መሄድ ትችላለች። ዛሬ ደግሞ የዱባይ ፕሮሞሽናችን በማድረግ እውቅና ለመውሰድ ነው እዚህ ጋር የምታያቸው እንግዲህ ታላላቅ ሊደሮች የመኪና ተሸላሚዎች ላይ የሚገኙት ማለት ነው። እነዚህ ከኋላም የሚገኙት እንግዲህ ጠንካሮች ጀግኖች በዚህ ቢዝነስ ላይ የተለያየ ዓለም ላይ ሆነው ጠንክረው በመስራት በዛሬው ዕለት እውቅናቸውን ለመቀበል
የመሪያ አንተ ዩጋንዳዎች መጥተዋል እነዚህ ቻይና ያገኘናቸው እና ጠንካሮች አሉ በመሀል ከዩጋንዳ ድረስ ነው እዚህ ጋር እውቅና ለመውሰድ የመጡት ማለት ነው እና ጠንክራችሁ በመስራት በመስራት ትልልቅ ውጤቶችን ማምጣት ትችላላችሁ ማለት ነው። እንግዲህ በዓለም አቀፍ ደረጃ እዚህ ጋር የሚታዩ ሶማሌዎች አሉ፣ ኬንያውያን አሉ፣ ኢትዮጵያውያን አሉ። ተጠየቁት እንግዲህ ደግሞ ከዩጋንዳ ድረስ ነው እውቅና ለመውሰድ እንግዲህ መኪናቸው ቁልፋቸው ለመቀበል የመጡት ማለት ነው። እነዚህ ጥቁሮች የምታያቸው ሁሉም ዩጋንዳዎች ናቸው። ባይዘው ቻይናም ላይ አግኝተናቸው ነበርና ለዛ ነው በመሀል እያወራው የነበረው። ትችላላችሁ፣ የማይቻል የለም። ቀጣይ እንግዲህ ትልልቅ ውጤቶች ትልልቅ ለውጦች ማምጣት የምትችሉበት በዛሬው ዕለት የእውነት አፕላይ ነው። ይሄን ቢዝነስ እድል ያካፈለኝ የመኪና ተሸላሚ ነው። የሱ እድል ያካፈለው የመኪና ተሸላሚ ነው። የሱም አፕላይ የመኪና ተሸላሚ ነው። የሱም በላይ የመኪና ተሸላሚ ናቸው። ከኢትዮጵያ ብቻ 8 ሰዎች የመኪና ተሸላሚዎች አሉ። እንዲሁም 16 ሰዎች ደግሞ የዱባይ አሸናፊዎች አለን ማለት ነው። ይሄ እድል አይለፋችሁ። የእውነት እኔ ወላሂ በጣም መታደል ነው። ምክንያቱም ማግኘት ብቻ አይደለም መጀመሪያ የራሱ ኒዕማ ነው ለኔ። ምክንያቱም ውስጤ እንዳምን እንዲጀምር ላደረገኝ አላህ አልሐምዱሊላህ። እንደዚህ የምታያቸው ከዩጋንዳ ድረስ ነው እንግዲህ የመኪና ቁልፋቸውን ለመቀበል እዚህ የመጡት ማለት ነው። እንግዲህ ከአንድ ሰፈር እሺ ከቀበሌ ወጥተን በዓለም ላይ በአንድነት በጋራ እየሰራንበት የምንገኘው ቢዝነስ ነው ማለት ነው። ሁላችሁም ትችላላችሁ፣ የማይቻል ነገር የለም። እንግዲህ የምታያቸው እነዚህ እንዳለ ዩጋንዳውያን ናቸው። መልካቸውን ይናገራል ማለት ነው። እኛ ኢትዮጵያውያን ነው። ከዛ ደግሞ የመኪና ተሸላሚዎችም ናቸው። አብዛኞቹ የአውሮፕላን ተሸላሚዎች ይሄንን ቦታ የ1 ሚሊዮን በላይ መኪና ተሸላሚዎች እና የመኪና የአውሮፕላንና የጀልባ ተሸላሚዎች ናቸው ማለት ነው። እንኳን ደስ ያለሽ እድሉን ስላገኘሽ እንኳን ደስ ያለሽ እድሉን ስላገኘላችሁ ወዳለው ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቀጣይ ፕሮግራሙን የማድረስሽ ይሆናል።